أما بعد فيا أيها الإخوة الكرام أيها الطلاب أيها الشباب أيها الشابات والسلفيات أيها المسلمون والمسلمات أيها المواطنون والمواطنات أحييكم تحية الإسلام الخالدة السلام عليكم ورحمة الله تعالى وبركاته. እንግዲህ ያው በአላህ ፈቃድና በአላህ ተሩፋት በዛሬው ቀን አላህ አገናኝቶናል። እንግዲህ ያው እሱ ትሩፋት ፈድልና ተውፊቅ ውሳኔ ነው፣ በራሳችን ጥረት አይደለም። እንዳገናኘን እንድናየውና ምን ተቃቀሙ አድርገንና ኢንሻአላህ ያው እንግዲህ የተከበራችሁ የሀገራችን ያው ሰለፊና ሰለፊያት ሰለፊዝምና ሰለፊዝማት የሆናችሁ እንዲሁም ደግሞ የሀገር ወንድሞችና እህቶች የሱና ወንድሞችና እህቶች የሀገራችን ብርቅዬ አበባዎች የዛሬ አበባዎች ለወደፊት ኢንሻአላህ ፍሬዎች ቀጣይ ሀገር ተረካቢና ተተኪዎች እንኳን ለእንዲህ ያለ ያው በድንገትም ቢሆን እስላማዊ ለሆነ ልቃና ግንኙነት ለእንዲህ አይነት ኮንፈረንስ ሙሐደራ ሊቃ አላህ እንኳን አበቃ እንኳን ደስ አላችሁ። ከዛ በቀጥታ ያው እንግዲህ አላህ ጀለ ወዐላ የኸለቀን ለቁም ነገር ነው፣ ዝም ብሎ አይደለም። ሰው ልጅ ሲጀመር ከሌላው ፍጥረታት በብዙ መልክ አላህ እንደለየውና አስብቦ አሳምሮ እንደፈጠረ ሁሉ አቅልን ደግሞ ሁሉን ነገር የሚያሽከረክርበት አቅልን ለይቶ አላህ እንደሰጠ ሁሉ ዓለምን ገር በገር እንዳደረገለት ሁሉ ፀሐይን ለሰው ሪፖርት የምታረግ ጨረቃን፣ ፀሐይን፣ ኮከብን፣ ሌሊትን፣ ቀንን አጠቃላይ በዓለማችን ያለው ፍጥረታት ነገር ሁሉ ለሰው ልጅ አላህ ገር አድርጎ እንደፈጠረለት ሁሉ ይህን ሲያደርግለት ደግሞ ያው ለሱ ዓላማ ብቁ ለመሆን ይችል ዘንድ ነው። እሱን ለመገዛት ይችል ዘንድ ሁሉን ነገር አመቻችቶለታል። በዚህ አላህ ከሌላ ፍጥረታት እንደለየ ሁሉ አላህንና ጀለ ወዐላ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የታዘዘ ከሆነ በአግባቡ በቀጥታ በዛ ያዛለቀና የጸና ከአላህ እስከሚገናኝ ድረስ ከሆነ በጣም ላቃላ ያው ቃላት የማይገልጸው በአንደበት ተገልጾ ማይቻል በአንድ ሰው ልቦና ውልና ዝንቡ ያላላ አንድም ሰው በአይኑ አይቶ ይሄ ነው ሊለው የማይችል አንድም ሰው በጆሮው ሰምቶ ይሄ ነው ለማለት የማይችል የሆነ ትልቅ ድግስና ዝግጅት ጀነትን አላህ ጀለ ወዐላ አዘጋጅቶለታል። ሲጀመር ዱንያ ማለት የአላህ ትእዛዝ መፈጸሚያ የመዝሪያ የእርሻ የሥራ ሀገር ናት። ስራ የሚፈታበት ጊዜ የለም። አኼራ ግን ያው የሰሩትን የዘሩትን የሚያጭዱበት ያው ያመረቱትን የሚበሉበት የሰሩትን የሚከፈሉበት ሀገር ነው። በመሆኑም አሊ ብን አቢ ጣሊብ ረዲየላሁ ተዓላ የተሰኙ ሰሃቢ ምን ይላሉ? አዱንያ ያኒ አቅበለት ዱንያ ሙርተሂለተን ወልአኺረቱ ሙቅቢለተን ولكل منهما أبناء فكونوا من أبناء الآخرة ولا تكونوا من أبناء الدنيا اليوم عمل ولا حساب وغدا حساب ولا عمل لله እና ዱንያ የተንጠባጠበችና ያው ያለቀች የተማጠጠች የሄደች ናት። አኺራ በአዲስ መልኩ በትኩስ ኃይል ወደዚህ እየገሰገሰች ናት። እና ለዱንያና ለአኺራ ሰራተኞች ልጆች አሏቸው ይላሉ። በመሆኑም ከአኺራ ሰራተኞችና ልጆች መሆን አለባችሁ እንጂ ከዱንያ ሰራተኞችና ልጆች መሆን የለባችሁም። ምክንያቱም ዱንያ ላይ አሁን ጊዜ በዚህ ዓለም ላይ የሥራ ሀገርና የሥራ ጊዜ ነው። አኺራ ላይ ያው ዱንያ ላይ ሂሳብ የለም፣ ሥራ ብቻ ነው። አኺራ ላይ ሂሳብ ብቻ ነው፣ ሥራ የለም ብለው የአላህ እንግዲህ ውድ ባሪያ የወልይ የሆኑት አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ይናገራሉና በመሆኑ አላህ ከላይ ላይ 7 ሰማይ ፈጥሯል። አላህ ጀለ ወዐላ ምሰሶ አቆሟል። ኃያሉ ጌታ አንድም ሳያግዘው የአንድ ቀን የቴክኒክ ችግር የሙያ ችግር የአንድ የደቂቃ ለአፍታ የማይክሮ ሰከንድ አላስፈለገው። ሰማይን ከፈጠረ ስንት ሚሊዮን ዓመታት ሱብሓነሁ ጀለ ወዐላ ፀሐይ ስታበራ በየቀኑ ከምስራቅ